ይህ ራዲዮ አፉራ ቢያ የአማርኛ ዝግጅት ነው። ራዲዮ አፉራ ቢያ በሳምንት አንድ ቀን በአፋን ኦሮሞና በአማርኛ ቋንቋዎች ተዘጋጅቶ የሚቀርብላችሁ የራዲዮ ቅንብር ነው። ራዲዮ አፉራ ቢያ በኢንተርኔት ድህረ ገጽ በሰይፈነበልባል.com ተዘጋጅቶ የሚሰራጭ ራዲዮ ነው። ራዲዮ አፉራ ቢያ በአፍሪካ ቀንድና በኦሮሚያ የኢኮኖሚ የፖለቲካና የማህበራዊ እንቅስቃሴዎች ላይ የሚያተኩር የራዲዮ ስርጭት ነው። እንደምን ሰምታችኋል? ቀጥለን ዜና እናሰማለን። በቅድሚያ ፕሬሶሪዎቹ ወያኔ መራሹ መንግስት የኢትዮጵያን ኢምፓየር ህዝቦች ወደ ድንጋይ ዘመን ስልጣኔ የኋሊት እየጎተታቸው መሆኑ ተገለጠ። የኦሮሞ የነጻነት ኃይሎች የጋራ የትግል ግንባር ለመመስረት በሂደት ላይ መሆናቸው ተገለጠ። ዜናዎች በዝርዝር ወያኔ መራሹ መንግስት የኢትዮጵያን ኢምፓየር ህዝቦች ወደ ድንጋይ ዘመን ስልጣኔ የኋሊት እየጎተታቸው መሆኑ ተገለጠ። ይህ አምባገነን መንግስት ለመገናኛ ብዙሃን ያለውን የጥላቻና የፍርሃት ወሰን በማስፋት በኢንተርኔት የሚተላለፉ የድምጽና የምስል ስርጭቶችን በኢትዮጵያ ውስጥ መጠቀም ህገወጥ መሆናቸውን ደንግጓል። ከሰሜን የኢትዮጵያ ተራሮች የዛሬ 21 ዓመት ወደ ርዕሰ መዲናይቷ የገቡት ወያኔዎች ዛሬም ከ21 ዓመት በኋላ ዘመነኛው የሳይንስና የቴክኖሎጂ ውጤት ላይ ያላቸው ስጋትና ጥርጣሬ ሊቀንስ አልቻለም። አንድ ወቅት በኢትዮጵያ ውስጥ ሰው የክሬዲት ካርድ እንዳይጠቀም በመከልከላቸው ዓለምን ጉድ ያሰኘ ተግባር ነበር። የሞባይል ቴሌፎን ሲም ካርድ ለማውጣት 2 የፓስፖርት ሳይዝ ፎቶግራፍ የሚጠይቁት የኢትዮጵያው ቴሌኮም የወያኔ ካድሬዎች መላው የዓለም ህዝብ የሚገለገልበትን የስካይፕ እና የጉግል ቮይስ በኢትዮጵያ ውስጥ ህገወጥ መሆናቸውን በማወጅ ከልክለዋል። የህዝብ መገናኛ ብዙሃንን እጅግ የሚፈሩት የአምባገነኑ መንግስት ባለስልጣናት ነፃውን ፕሬስ ሁሌም የሚመለከቱት በጠላትነት አይን ነበር። በመሆኑም በግል የሚታተሙ የነፃውን ፕሬስ ጋዜጦች በሙሉ በመዝጋት ህዝቡ የግድ የወያኔ ፕሮፓጋንዳ እንዲጋት የነበረውን አማራጭ አጥፍተዋል። ሰሞኑን የአሜሪካው ኮንግረስ አባል የሆኑት ሰነተር ፓትሪክ ሌሂ በኢትዮጵያ የፕሬስ ነፃነት ላይ እየደረሰ ያለው መጠነ ሰፊ ጭቆና በማውሳት የጠቅላይ ሚኒስትር መለስ ዜናዊ መንግስት ይከሳሉ። የዓለማችን ቁጥር 1 የፕሬስ ጠላት በመባል የተፈረጁት ጠቅላይ ሚኒስትር መለስ ዜናዊና መንግስታቸው የማስ ሚዲያውን ደብዛ ለማጥፋት እያከናወኑ ያለውን እኩይ ተግባር በዝርዝር የሚያስደምጠው የዜና ትንታኔያችን ወደ ኋላ ላይ ይመለስበታል። የኦሮሞ የነጻነት ኃይሎች የጋራ የትግል ግንባር ለመመስረት በሂደት ላይ መሆናቸው ተገለጠ። በሁለት የኦሮሞ የነጻነት ኃይሎች መካከል የተጀመረው ውይይት ቀጥሎ ሁለቱም ሊዋሃዱ ወደሚችሉበት ጎዳና እያመሩ መሆናቸው ታወቀ። አንድ ዓላማ ነጻነት ለኦሮሞ ህዝብ፣ አንድ ግብ ነጻይቷ የኦሮሚያን ሪፐብሊክ መመስረት የሚሉ ሁለት የጋራ ዓላማ ያነገቡ በኦቦ ዳውድ ኢብሳና በኦቦ ዱጋሳ በከኮ የሚመሩት የኦነግ ኃይሎች እያደረጉ ያለው ውይይት ወደ አንድነት ሊያመራ የሚችል ታላቅ እርምጃ መሆኑን የሁለቱንም ግንባሮች ሊቃነ መናብርት ያነጋገረው የራዲዮ አፉራ ቢያ ዘጋቢ አመለከተ።
በጠመንጃ የተነጠቀውን የኦሮሚያን ሉዓላዊነት ለመመለስ ከቅኝ ገዢው የአቢሲኒያ ኃይል ጋር ጦር የገጠሙት ሁለቱ የኦሮሞ ህዝብ የነጻነት ኃይሎች እንደ አንዳንድ ታዛቢዎች እምነት ልዩነቶቻቸው እጅግም ስር የሰደደ ባለመሆኑ በአጭር ጊዜ ውስጥ ወደ አንድ የጋራ ግንባር ተሰባስበው ክንዳቸውን በጠላታቸው ላይ እንደሚያሳርፉ ይጠበቃል። የሁለቱን ኃይሎች ቁጥር አንድ መሪዎች ያነጋገረው የራዲዮ አፉራ ቢያ ዘጋቢ ከሁለቱም ወገኖች ያገኘው ምላሽ አንድና ተመሳሳይ ነው። ይህም ህብረት አንድነትና በጋራ ጠላት ላይ የተባበረውን የኦሮሞን ክንድ ማሳረፍ የሚል ነው። ከቅርብ ሳምንታት በፊት የራዲዮ አፉራ ቢያ እንግዳ የነበሩት ቡዱጋሳ በኮኮ ሲናገሩ የምንዋጋው ለአንድ ህዝብ ነው፣ የምንጠቀመው የአንድ ህዝብ ሀብት ነው፣ የምናሰልፈው ከአንድ ህዝብ የወጣ ኃይል ነው። ስንበታተን ይህን እንሻማለን፣ ስንተባበር ግን ኃይል እንሆናለን ሲሉ መናገራቸው የሚታወስ ነው። የዛሬው የራዲዮ አፉራ ቢያ እንግዳ ኦቦ ዳውድ ኢብሳ ደግሞ ድርጅታቸው በቡዱጋሳ ከሚመራው ድርጅት ጋር ባደረጋቸው በርካታ ውይይቶች የነበሩትን ልዩነቶች ሁሉ በመፍታት ሁለቱም በመሃላቸው የቀረችውን አነስተኛ ልዩነት በማስወገድ ወደ አንድነት ሊያሸጋግር የሚችል ሁኔታ መመቻቸቱን ገልጠው ድርጅታቸው አስፈላጊውን ጥረት ሁሉ እያደረገ መሆኑን ያሰምሩበታል። ይህ የሁለቱም ኃይሎች የጋራ ፍላጎት በኦሮሞ የፖለቲካ መድረክ ላይ አዲስ የተስፋ ብርሃን የመፈንጠቁን የሚያወሱ ወገኖች ይህ ወቅት የኦሮሞን ኃይሎች ህብረት ከምንጊዜውም በበለጠ የሚሻ መሆኑን ያሰምሩበታል። በተለይም በአይኤፍኤልኦ እና በኦኤልኤፍ መካከል ያለውን ልዩነት አንስቶ ያብራሩት ኦቦ ዳውድ ኢብሳ በ1978 እና 79 የተፈጠረውን ልዩነት እልባት ለመስጠት በእርሳቸውና በኦቦ ጃራ አባገዳ መካከል ከስምምነት መደረሱን ገልጠዋል። ከረጅም ዓመታት በኋላ በሁለቱ ግንባሮች መሪዎች መካከል በ2000 የተደረሰው ስምምነት የነበሩትን ችግሮች ማቃለሉንና ይቅርታ ደግመዋለሁ ስምምነት የነበሩትን ችግሮች መቃለላቸውን በማውሳት ቀደም ሲል የነበሩት እነዚያ ችግሮች ደግሞ ዳግም እንደማይከሰቱ ያወሳሉ። ይህ የሁለታችን ስምምነት ለትግሉ ያበረከተው አስተዋጽኦ በቀላሉ አይገመትም ሲሉ ደምድመዋል። በ2008 ከኦነግ ስለተገነጠሉት ወገኖች ሲያወሱም በመጨረሻ ላይ ይህ የተገነጠለው ድርጅት በውስጡ የተከሰተው ሁኔታ የተተመረውን እርቅ መቀጠል ባያስችልም ኦነግ የበኩሉን ጥረት ሲያደርግ እንደነበር ገልጠዋል። አንድ የጋራ ዓላማ፣ አንድ የጋራ ግብና ፖሊሲ ካለን ኃይሎች ጋር ግን የትግሩ ሂደት በሚጠይቀውና ከፖለቲካ ፕሮግራማችን ተመሳሳይነት ከልዩነቶቻችን ጥበት የተነሳ ወደ አንድነት የምናደርገው ጉዞ በድል ይጠናቀቃል በማለት ሊቀመንበር ዳውድ ኢብሳ በአጽንኦት ያስገነዝባሉ። ራዲዮ አፉራ ቢያ ከኦቦ ዳውድ ኢብሳ ጋር ያደረገውን ቃለ ምልልስ ከዜና ትንታኔው በኋላ እናስደምጣለን።
የተከበራችሁ አድማጮች የራዲዮ አፉራ ቢያ የኦሮምኛው ዝግጅት ክፍል የኦነግ ሊቀመንበር ከሆኑት ከኦቦዳው ዲብሳ ጋር ሳምንት የጀመረውን ቃለ ምልልስ ክፍል 1 እና ክፍል 2 ደግሞ ዛሬ ማቅረባችን ይታወሳል። ይህንኑ ቃለ ምልልስ ወደ አማርኛ ተርጉመንና ጨምቀን እንደሚከተለው እናቀርባለን። የራዲዮ አፉራ ቢያ የመጀመሪያው ጥያቄ የነበረው በፖለቲካ በወታደራዊና በማህበራዊ መስክ ኦነግ ያደረገ ያለውን እንቅስቃሴ የሚመለከት ነበር። የኦቦዳው ዲብሳ ምላሽ በአቢሲኒያ ወራሪ ኃይሎች በወረራ የተያዘውንና በአውሮፓ የቅኝ ገዢዎች የጦር መሳሪያና አማካሪዎች እርዳታ የተደፈረውን የኦሮሚያን ሉዓላዊነት ለማስመለስ ሌላ አማራጭ በመጥፋቱ በኦነግ የሚመራው የኦሮሞ የነጻነት ትግል በጦር መሳሪያ የተገሰሰው ሉዓላዊነት ወደ ነበረበት ለመመለስ በውጊያ ላይ መሆኑን ይገልጣሉ። የዛሬ 40 ዓመት ፕሮግራሙን ቀርጾ ወደ ውጊያ የተሰማራው ኦነግ ከቅኝ ገዢው ኃይል ጋር በሁሉም መስክ ውጊያ ላይ ነው። በኃይል የተሰበረውን የኦሮሚያን ሉዓላዊነት ለማስመለስ ብቸኛው አማራጭ በኃይል ማስከበር ነው ያሉት ኦቦዳው ዲብሳ ይህ ውጊያ በፖለቲካ መስክ በቅኝ ገዢው ኃይል በኦሮሞ ህዝብ ላይ የተጫነውን መቀልበስ የኦሮሞን ህዝብ መብትና ክብር ማስመለስ ታሪኩን ማንነቱን ክብሩን መልሶ ማጎናጸፍ የኦሮሞን ህዝብ ንቃት በማጎልበትና ለዓለም ማሳወቅ ሲሆን በዚህ ሁሉ ውስጥ ደግሞ የጠላትን ፕሮፓጋንዳ መቀልበስ ዋነኛው ተግባር ሆኖ ቀርቧል። አሁን ባለንበት ወቅት የኦሮሞ ህዝብ የወራሪው ኃይል ካለበሰውና ከተጫነበት የፖለቲካ ጫና በመላቀቅ ዛሬ በፖለቲካው መስክ የንቃት ደረጃው አድጎ በኢትዮጵያው መንግስት ላይ የፖለቲካ የበላይነቱን ተጎናጽፏል ሲሉ ያረጋግጣሉ። በወታደራዊ መስክ ያለውን ትግል ሲያወሱ ኦሮሚያ በወራሪው ኃይል የተሰበረው በአውሮፓ የቅኝ ኃይሎች ባበረከቱት የጦር መሳሪያና ወታደራዊ ማካሪዎች እርዳታ መሆኑን በማመልከት የኦሮሞ ህዝብ እነዚህ በመሳሪያ የበላይነት የዘመቱበትን ለመመከትና በጦርና በጎራዴ በበርካታ አካባቢዎች የተፋለመ ቢሆንም በወራሪው ኃይል የመሳሪያ የበላይነት በቅኝ ግዛት ስር መውደቁን ያሰምሩበታል። ያኔ የተዛነፈው የኃይል ሚዛን ዛሬም እንዳጋደለ ነው ያሉት ኦቦዳው የኦነግ ሰራዊት ዛሬም ከማንም የጦር መሳሪያና ማንኛውንም ወታደራዊ ድጋፍ እንደማያገኝ ጠቅሰው ትግሉ በኦሮሞ ህዝብ ብቻ የሚደገፍ ትጥቁንም ከወራሪው ኃይል እያስፈታ የሚታጠቅ የነጻነት ኃይል መሆኑን አበክረው ያስገነዝባሉ። ዛሬ የምንዋጋው በአፍሪካ በትጥቁም ይሁን በብዛቱ ቀዳሚ ከሚባሉት መደዳ ከተሰለፈ የቅኝ ገዢ ኃይል ጋር መሆኑን ጠቅሰው የኦነግን ኃይል ለመበተን ለማጥፋት የሚለውን የወያኔ ምኞት በማምከን ዛሬ የኦነግ ሰራዊት በመላው ኦሮሚያ ውስጥ እየተንቀሳቀሰ ነው ሲሉ ያረጋግጣሉ። በየትኛው መልኩ የተዛነፈው የኃይል ሚዛን እስኪስተካከል የተጀመረው የትጥቅ ትግል ይቀጥላል፣ አይቆምም። በዲፕሎማሲው መስክ ኦነግ ትግሉን የጀመረው የኦሮሞ ህዝብ ከውጭው ዓለም ጋር ምንም አይነት ግንኙነት ባልመሰረተበት ሁኔታ ውስጥ ሲሆን በአፍሪካ ቀንድ ቀደም ሲል ከነበሩ ግንኙነቶች አንስቶ ዛሬ በመላው ዓለም በተለያዩ ደረጃዎች ግንኙነቶቹን በማስፋት ቀድሞ ጨርሶ የኦሮሞ ጉዳይ ተሰምቶ የማይታወቅ ሲሆን ዛሬ በተለያዩ ሀገሮች ኦነግ የራሱ ቢሮዎች ያሉት ሲሆን የኦሮሞ ጉዳይን በተመለከተ ድምጹን የሚያሰማበት በርካታ መድረኮች መፈጠራቸውን ያወሳሉ። በተለያዩ የዓለም ክፍሎች የኦሮሞ ማህበረሰብ አባላት ዛሬ በኦሮሞ የነጻነት ትግል ውስጥ ያላቸውንም ከፍተኛ ድርሻ አውስተዋል። በተለይም የኦነግ ሰራዊት በሽግግር ዘመን ወደ ካምፕ መግባትን በተመለከተ የተፈጠረውን ሁኔታ የሚመረምር አካል ለማቋቋም ጥረት መደረጉን ያወሱት ኦቦዳው ይህ ሁኔታ አሁንም ቢሆን ይህ ጉዳይ ገና ተጣርቶ ለውሳኔ የሚቀርብ መሆኑን ያሰምሩበታል። ከሎንደን ጉባኤ በኋላ ግልጽ ባልሆነ ሁኔታ ነው ተነስተን የሽግግር መንግስቱ አባል ሆነን
ይህ በእንዲህ እንዳለ በምስራቅና በምዕራብ የነበረው የኦነግ ድርጅታዊ መዋቅር መፍረሱን ገልጠው በዚህ ምክንያት በሽግግር መንግስቱም ይሁን ከዚያ በኋላ በተገቢው መንገድ መስራት አለመቻሉን አብራርተዋል። የዚህ ድርጅታዊ መዋቅር መፍረስ በሽግግሩ ዘመን ለኦነግ ታላቅ እንቅፋት እንደሆነ በማብራራት ይህ ለተፈጠረው ሁኔታ ዋነኛው ምክንያት እንደሆነ ጠቅሰው የኦነግ ሰራዊት ወደ ጦር ካምፕ የከተተው ከወያኔ ጋር ከተደረጉ ተከታታይ ከፍተኛ ግጭቶችና ከፍተኛ ውጊያዎች በኋላ ሲሆን በየአካባቢው የኦነግ ካድሬዎች መገደል፣ የቢሮዎች መዘጋት እና ተመሳሳይ ሁኔታዎችን ለማርገብ ሁሉም ጦር ካምፕ ቢከት የወያኔንም ጨምሮ ህዝቡ ምርጫውን በነጻነት ማካሄድ ለማስቻል ተብሎ ነበር የተወሰነው። ይህ በእንዲህ እንዳለ ነው የወያኔ ጦር የሀገሪቱ መከላከያ ሰራዊት ነው ተብሎ የታወጀው። በመቀሌ በተደረገው በዓል ላይ የተጋበዙት የኦነግ አመራር አባላት እዚያው መቀሌ ላይ ያሉ የተስማሙበትን ውሳኔ ይዘው በመምጣት በአጣዳፊ ካምፕ እንድንገባ ሲነገረን ነው ሰራዊቱ ትጥቁ ካለበት ስፍራ ሳያነሳው እጅግ ርቆ ወደ ተመደበለት ካምፕ የገባው። የሆነ ሆኖ ግን በዚህ ውሳኔ ላይ እንዴት እንደተደረሰ ግን ማወቅ ያስቸግረኛል ሲሉ ይገልጣሉ። ከዚህ ውሳኔ ቀደም ሲል የፈረሰውን ድርጅታዊ መዋቅር ጨምሮ የግንኙነት መስመር መቋረጥ፣ የኮማንድ ፖስት መነሳት ተደማምረው በፈጠሩት ጅምብሮች ገና ሳንወጣና ሰራዊቱ በካምፕ ያለ የኦነግ ከሽግግር መንግስቱ መውጣት ሲነገረን በውዥንብር እንደገባን በውዥንብር ከካምፕ ወጣን ሲሉ በምሬት ይገልጹታል። ከቅርብ ጊዜ ወዲህ እየተነሳ ስላለውና የኦነግ ድርጅታዊ አወቃቀሩ የኦሮሞን ባህላዊ ስርዓት አልተከተለም ስለሚባለው ጉዳይ ሲመልሱም ኦነግ የተመሰረተው በርዕሰ መዲናይቷ መሆኑን ጠቅሰው ይህን ማለት ድርጅቱ የተመሰረተው በጠላት ከበባ ውስጥ እንደሆነ ይገልጣሉ። ወደ ትግል ሜዳም ሲወጣ የድርጅቱ አመራር መስዋዕትን ጠቅሰው በ1977 ከተመረጡት 5 የሥራ አስፈጻሚ አባላት ዛሬ በህይወት የቀረው አንድ ብቻ ነው ያሉት ኦቦ ዳውድ የምርጫው ሂደት የአይን ምስክር መሆናቸውን ጠቅሰው አምስቱን ሲዘረዝሩ ሊቀመንበር ኦቦ መገርሳ በሪ፣ ምክትል ሊቀመንበር ኦቦ ገዳ ገመዳ፣ ጸሐፊ ኦቦ ሌንጮ ለታ፣ አባል ኦቦ ሙሄ አብዶ፣ አባል ኦቦ ባሮ ቱምሳ መሆናቸውን በመግለጽ ከነዚህ መካከል ዛሬ በህይወት ያሉት ኦቦ ሌንጮ ብቻ መሆናቸውን ያመለክታሉ። ይህ እንግዲህ የሆነው ከልምድ ወይም ከችሎታ ማነስ ሳይሆን የአካባቢው ጂኦፖለቲካዊ ችግር የፈጠረው ሁኔታ ነው ሲሉም ይገልጣሉ። በምስራቅ ምንም የጀርገባ ተገን ሳይኖረው በምዕራብ ደግሞ ከኤስፒኤልኤ ጋር እየተዋጋ በርካታ ዘመን የፈጀበት ኦነግ ያም ሆኖ ወታደራዊ ድርጅታዊና የፖለቲካ እንቅስቃሴውን የሚመራ መዋቅር መዘርጋቱን ይጠቅሳሉ። ይህን ሁሉ ችግር በመወጣት ለመጀመሪያ ጊዜ በ1989 ባካሄደው የድርጅቱ ጠቅላላ ጉባኤ አመራሩን በግልጽ መርጦ ጠንካራ ድርጅታዊ መዋቅርና እያደገ የመጣ ተዋጊ ኃይል አዘጋጅቷል ሲሉ የገለጹት ኦቦ ዳውድ ከዚያ በኋላ ከሽግግር ዘመኑ ወቅት የተፈጠሩትን ሁኔታዎች ለማስተካከል ድጋሚ በ1998 በተካሄደው ጠቅላላ ጉባኤ በቀደለው ሞልቶ እንቅስቃሴውን በአዲስ መልክ መጀመሩን ገልጸው ኦነግ ላይ የሚሰነዘሩ ድክመቶች ድርጅቱ ከሚንቀሳቀስባቸው ጂኦፖለቲካዊ ሁኔታዎች የመነጩ መሆኑን በማስመር በዚያ ላይ ዛሬም ያኔ ቀድሞ የተዛባውን ያህል ሚዛን ለማስተካከልና ወደ ቦታው አለመመለሱንም ጭምር ይገልጣሉ። ኦነግ ያለፈባቸውን ውጣ ውረዶችና አስቸጋሪ ሁኔታዎች የገለጡት ኦቦ ዳውድ በእነዚያ ፈታኝ ውጣ ውረዶች ሁሉ አልፎ ለኢትዮጵያ መንግስት ከፍተኛ ራስ ምታት የሆነ ድርጅት ነው ሲሉ ገልጠው በዚህ ሁሉ ሁኔታዎች ውስጥ ግን ኦነግ ዛሬ ጠንካራ የነጻነት ግንባር ነው ሲሉ ያሰምሩበታል። የኦነግን የፖለቲካ ፕሮግራም በተመለከተ የሚሰነዘሩ ትችቶችን በተመለከተም ሲመልሱ በ1974 ተረቆ በ1976 የጸደቀው የኦነግ የፖለቲካ ፕሮግራም በግልጽ እንዳስቀመጠው
በኦሮሞ ህዝብና በኢትዮጵያ መንግስት መካከል ያለው ግንኙነት የቅኝ ገዢና የቅኝ ተገዢ መሆኑን ጠቅሰው የኦሮሞ ሉዓላዊነት የተደፈረው በበርሊን ኮንፈረንስ ላይ በተካሄደው አፍሪካን የመቀራመት ጉባኤ ላይ የተሳተፈና የቅኝ ገዢ መንግስታት ድጋፍ የተሰጠው መንግስት ኦሮሚያን በቅኝ ስር ማዋሉን ጠቅሶ ኦነግ የተመሰረተው ይህን የገዢና የተገዢ ግንኙነት ለመቀየር መሆኑን የኦሮሞን ህዝብ የራስን ዕድል በራስ የመወሰን መብት ማረጋገጥና ነጻይቷን የኦሮሚያ ሪፐብሊክ መመስረት የሚሉ ጽኑ ዓላማ ላይ የተመሰረተ ነው ሲሉ ይገልጹታል። ይህ በገዢውና በተገዢው መሃል ያለው ግንኙነት ዛሬም አልተቀየረም። ኦሮሚያም በቅኝ ገዢው እጅ ነች። ይህን ፕሮግራም ለማስቀየር የሚችሉ ሁኔታዎች እስካልተፈጠሩ ድረስ አሁን ባለው ሁኔታ ፕሮግራሙን ለመቀየር የኦሮሞን ህዝብ የሚያሳምን ሐሳብ ስለመኖሩ እርግጠኛ አይደለሁም ሲሉ ያረጋግጣሉ። የቃለ ምልልሱ ቀሪ ክፍል ሳምንት ይቀርባል። እስከዚያው ግን በቸር ክረሙ። Kalla cakap sama mata Oromoti. Abao. Padata mukan sofari. Padaga binga domani. Padata mukan sofure. Padaga binga domure. Rajole kenya inga domani. Padaga binga domani. Yokando male inga bromani. Padaga binga domani. Akata chasapa yo jannomani. Padaga binga domani. Akago banapa inga bromure. Padaga binga domure. Kumankani yo jabatan. Padaga binga domani. Arsa kafalani yo kafani. Padaga binga domani. Palata muka sofure. Padaga binga domani. Abao. Waboko. Abao. Waboko. Abao. Waboko. Sifallola umatana rangortu. Sifallola Oromo narangortu. Sifallola umatana rangortu. Sifallola Oromo narangortu. Dargaggoon Oromoo kaatee bosona galtu. Sifallola Oromo narangortu. Ijoolleen Booranaa uummataan rangortu. Sifallola Oromo narangortu. Ilmaan bareentumaa maal kaatee rangortu. Sifallola Oromo narangortu. Uumaa ijoollee keetii kaatee bosona galtu. Sifallola Oromo narangortu. Ta'ee fardaan lolaa uummataan rangortu. Sifallola Oromo narangortu. Sifallola uummataan rangortu. Sifallola Oromo narangortu. Sifallola uummataan rangortu. Sifallola Oromo narangortu. Eenyusheen daangaa Oromootis irra jettee morma ishee kutu. Eenyushee daangaa Oromoo irra jettee morma ishee kutu. Goraadeen qarattu morma diinaan guttu. Beettiin minaan fitte kaatee cuucuun jettu. Eeboof gaachana koo qawween isaa dhoobu. Waardiyyaa dhaabbadhee sinee qabiyya koo. Daangaa Oromoolis irra jettee morma ishee kutu. Eenyushee daangaa Oromoo irra jettee morma ishee kutu. 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 irra jettee. Morma ishee kutu. Abao. Waboko. Abao. Waboko. Abao. Waboko. Baladaamii shakoo ya sarriiti. Mana waami dhiiroo gaafatiki. Baladaamii shakoo ya sarriiti. Mana waami dhiiroo gaafatiki. Asii gadi kuuloo Baladaami. harraa geessi uumoo. Baladaami. Asii gadi
dallaya soda eenyu galla kota bile kota babate ke sabe lolta bile lolta mamate ke nabe shako ya sariti manawani ni rogavati shako ya sariti manawani ni rogavati nada batere ega jala tere nani jigure ega senebore maljete jarti ganda padi sasa wanjete ngapi porambanti gapa manta pisi hamsita amawati siwamsita kapi hamte malengalchu wati wamte malengal kapi hamte malengalchu meshagate malengal shago ya sariti manawami tirogavati shago ya sariti manawami tirogavati dira kafi maladami diriti ki jiba maladami marraba dirati maladami gade nuru somba maladami kale sagalgala maladami ya galgale maladami hasan jirajete maladami nanjajabeti maladami shago ya sariti manawami tirogavati shago ya sariti manawami tirogavati shago ya sariti manawami tirogavati የዜና ትንታኔ በዛሬው የዜና ትንታኔያችን አምባገነኑ የኢትዮጵያ መንግስት ህዝቡ የ21ኛው ክፍለ ዘመን የሳይንስና የቴክኖሎጂ ውጤት ተጠቃሚ እንዳይሆን እየወሰደ ያለውን እርምጃ እንመለከታለን። የኢትዮጵያ መንግስት ዘመነኛውን የኢንተርኔት የድምጽና የምስል መገናኛ ዘዴዎች ህገወጥ መሆናቸውን በማወጅ ማገዱ ከተዘገበ ቀናት ተቆጥረዋል። የዓለማችን ቁጥር 1 የሚዲያ ጠላት በመሆን የሚታወቀው የወያኔ መራሹ የኢትዮጵያ መንግስት VoIP ወይም Voice over Internet Protocol ማለትም የቪዲዮ ምስልና ድምጽን በማቀናጀት የሚተላለፉ የመገናኛ ዘዴዎችን ስካይፕ እና ጉግልን ጨምሮ ሁሉም በኢትዮጵያ ውስጥ ህገወጥ መሆናቸውን ያወጀው ይህ አምባገነን መንግስት እነዚህን የ21ኛው ክፍለ ዘመን ያፈራቸውንና መላው ዓለም የሚጠቀምበትን የቴክኖሎጂ ውጤት ለኢምፓየሪቷ ህዝቦች ወንጀል መሆኑ ተደንግጓል። በኢትዮጵያ ውስጥ ስካይፕ ወይም ጉግል ቮይስ ሲጠቀም የተገኘ ወይም ድምጽ ወይም ምስል በኢንተርኔት ላይ ሲጠቀም የተገኘ ሰው በ15 ዓመት እስራት እንደሚቀጣ የሚደነግገው የወያኔ ህግ የዜጎችን የግንኙነት መስመሮችን የሚቆጣጠር አምባገነን አሳሪና ገዳይ መንግስት መሆኑን ከዕለት ወደ ዕለት እያስመሰከረ ያለ ቢሆንም የምዕራቡ ዓለም እርዳታ ከሚጎርፍላቸው የአፍሪካ መንግስታት ቀዳሚውን ስፍራ የሚይዝ አምባገነን መንግስት ነው። በሀገሪቷ ውስጥ ያሉ የኢንተርኔት ካፌዎች ለህዝቡ በአነስተኛ ዋጋ የስልክ አገልግሎት የሚሰጡ ሲሆን ይህም በመንግስት ቁጥጥር ስር ካለው የቴሌኮሙኒኬሽን ባለስልጣን አገልግሎት እጅግ የረከሰ ነው። በታሪክ እንደሚታወቀው ከሰሜን የወጡ የቅኝ ገዢ ወራሪ ኃይሎች ለደቡብና ለኦሮሞ ህዝብ ያስተዋወቁት ቴክኖሎጂ ከአውሮፓ ቅኝ ገዢዎች ያገኙትን ገዳይ የጦር መሳሪያ ብቻ ነው። የዘመኑን ቴክኖሎጂ አንድም ፈቃደኛ ሆኖ በፈቃደኝነት ተቀብሎት የማያውቁት የኢትዮጵያ ገዢዎች ዛሬ ደግሞ ፊት ለፊት ከሰለጠነው ዓለም የቴክኖሎጂ ውጤቶች ጋር ውጊያ ገጥመዋል። በኢትዮጵያ ውስጥ ካሉት ህዝቦች ከአናሳው የወጡት የህዝባዊ ወያኔ ሓርነት ትግራይ አማጺዎች የኢትዮጵያን መንግስት ስልጣን ከተቆጣጠሩበት ዕለት ጀምሮ ከተዋጡበት የፍርሃት አዘቅት ለመውጣት ባለመቻላቸው የዘመኑን የመገናኛ ብዙሃን ሁሌም በፍርሃትና በጥርጣሬ አይን ይመለከቱታል። በአንድ ወቅት ኢትዮጵያ ውስጥ የክሬዲት ካርድ ወይም ሳተላይት ዲሽ መጠቀም ተከልክሎ ነበር። በውጭ ዓለም የሚሰጠው አስተያየት ምንም ይሁን ምን ሁሉንም በቁጥጥር ስር ማድረግ ለወያኔ መራሹ መንግስት ብቸኛው የስልጣን እድሜ ማራዘሚያ ሆኖ እያገለገለ ነው። በኢትዮጵያ ውስጥ ብቸኛው ISP
ወይም ኢንተርኔት ሰርቪስ ፕሮቫይደር የኢንተርኔት አገልግሎት መስጫ ተቋም የኢትዮጵያ ቴሌኮሙኒኬሽን ባለስልጣን መሆኑ ይታወቃል። የከዚህ የመንግስት ብቸኛው ተቋም የስልክ አገልግሎት የሚጠይቅ የሀገሪቷ ዜጋ ለሞባይል ስልክ ሲም ካርድ በሚጠይቅበት ጊዜ ሁለት የፓስፖርት ሳይዝ ፎቶ ለመስጠት እንደሚገደድና ማንኛውም የሀገሪቷ ጥሪዎችና ዜጎች የሚያደርጉት ግንኙነቶች ሞኒተር እንደሚደረጉ ዘገባዎች ያመለክታሉ። ማርች 2010 የአሜሪካ መንግስት በወያኔ መራሹ መንግስት ላይ በሰነዘረው ክስ የአሜሪካ ድምጽ ራዲዮ በኢትዮጵያ ውስጥ ስርጭቱ እንዳይሰማ የኢትዮጵያ መንግስት የወሰደውን እርምጃ አውግዟል። አንዳንዴ ንግግራቸው ከመስመር የወጣ ነው ተብሎ የሚታሙት ጠቅላይ ሚኒስትር መለስ ዜናዊ የአሜሪካን ድምጽ ራዲዮ ከሩዋንዳው የጄኖሳይድ ቀስቃሽ ሬዲዮ ሚሌ ኮሊንስ ጋር በማወዳደር የሰጡትን መግለጫ ፉርሽ ያደረጉት የአሜሪካው የውጭ ጉዳይ መስሪያ ቤት ቃል አቀባይ ጎርደን ዶጌግ በመግለጫቸው የጠቅላይ ሚኒስትሩን ንግግር ያቃልሉታል። በሙያቸውና በጋዜጠኝነት ስነ ምግባር የከበሩትን የቪኦኤ ጋዜጠኞች ከሩዋንዳው የጄኖሳይድ አቀንቃኝ ጋር ማነጻጸር ኃላፊነት የጎደለውና መሰረተ ቢስ የስም ማጥፋት እርምጃ መሆኑን ገልጸው ጠቅላይ ሚኒስትሩ የህዝቡን የትኩረት አቅጣጫ ከዋናውና መሰረታዊ ከሆነው ጉዳይ ለማስቀየር ያደረጉት ጥረት ነው ሲል ያጥላላል። ጠቅላይ ሚኒስትር መለስ ዜናዊ ማርች 19 2010 በጠሩት ጋዜጣዊ መግለጫ መንግስታቸው የቪኦኤን ስርጭት ለማፈን ማቀዱን ነበር በግልጽ የተናገሩት። በዚህ እጅግ አሳፋሪ በተባለለት መግለጫ ጠቅላይ ሚኒስትሩ ኢትዮጵያ አዲስ ያስመጣችውን የራዲዮ ስርጭት ማፈኛ መሳሪያ የሞከረችው መሆኑን ገልጠው አሁን የራዲዮ ስርጭቶችን ጃም ለማድረግ በየስርጭት መስመሩ ሙከራ ላይ መሆናቸውን ነበር ያኔ በይፋ የገለጡት። ይህ የራዲዮ ስርጭት የማገድ ተግባር ከተለያዩ የዓለም አቀፍ ተቋማት በወያኔ መንግስት ላይ ውግዘትን ያስከተለ ሲሆን ኢንተርናሽናል ሚዲያ ግሩፕ ጠቅላይ ሚኒስትሩ በመንግስታቸው ከዚህ ተግባር እንዲቆጠብ ጠይቋል። ወያኔ መራሹ መንግስት ግን ከዚህ እኩይ ተግባሩ አለመታቀቡን የሚያመለክተው የቪኦኤን ስርጭት ለማወክ የጀመረውን ተግባሩን ቀጠለበት። ቪኦኤ ሌላ ዘዴ በመፍጠር የስርጭት መስመሩን በሳተላይት በኩል ስርጭቱን በመቀጠል ወደ ኢትዮጵያ የሚያስተላልፈውን ፕሮግራሙን ጀመረ። የቪኦኤና አንዳንድ የቴሌቪዥንና የራዲዮ ስርጭቶች ወደ ኢትዮጵያ የሚተላለፉበትን የአረብ ሰዓት ማጥቃት ሌላኛው የወያኔ መራሹ መንግስት ኢላማ ሆኖ ብቅ አለ። ፌብሩዋሪ 16 ቀን 2012 በማውንት ሊባኖን ላይ የሚገኘውን የሳተላይት ጣቢያ የጎበኙት የሊባኖሱ የመገናኛ ሚኒስቴር የአረብ ሰዓት ባስረከባቸው የምርመራ ውጤት የማሰራጫ ጣቢያው ጃም የተደረገው በኢትዮጵያ መሆኑን ጠቅሰው ይህንኑ የተቃውሞ መልእክት ለኢትዮጵያ መንግስት አስተላልፈዋል። የሚኒስትሩን ጋዜጣዊ መግለጫ ይዞ የወጣው ዘገባ እንደሚያመለክተው በአካባቢው እየተካሄደ ያለው የለውጥ እርምጃ የሚያስበረግጋቸው አንዳንድ መንግስታት ይህን አይነት ስርጭትን የማወቅ ተግባር እንደሚፈጽሙ ያሰምሩበታል። ስርጭቱ እንዳይስተጓጎል እርምጃዎች የተወሰዱ ሲሆን ቴክኖሎጂው ባደገ መጠን የዚች ደሃ ሀገር በእርዳታ የሚገኘው ገንዘብ በዚህ ጉዳይ ላይ ለማዋል መጣደፍ አሳዛኝ ነው። ዶይቼ ቬለ የጀርመን ድምጽ ራዲዮ አፕሪል 2011 ባሰማው የተቃውሞ ድምጽ ለኢትዮጵያ አድማጮቹ በአማርኛ ቋንቋ የሚያስተላልፈው ስርጭቱ በኢትዮጵያ መንግስት ጃም መደረጉን ገልጦ ከሷል። በወቅቱ የወጣው የዶይቼ ቬለ ዘገባ እንዳመለከተው 100 ያህል የኦሮሞ ዜጎች በመንግስት ተይዞ መታሰራቸው ለዚህ ምክንያት መሆኑን ጠቅሶ እነዚህ መንግስት የኦነግ አባላት ናቸው ያላቸውን ዜጎች ጉዳይ በተመለከተ ከዓለም አቀፉ ሚዲያ የሚቀርበው ሚዛናዊ ዘገባ በመፍራት እንደሆነ ይታወቃል ሲል ያመለክታል። የዓለማችን የመጨረሻው ደሃ ሀገር በመሆን የምትታወቀው ኢትዮጵያ አብዛኛው ህዝብ ሳተላይትና ኢንተርኔት ዲሽ የሌለው
ሳተላይት ዲሽ እና ኢንተርኔት የሌለው ሲሆን ቪኦኤ እና ዶይቼ ቬለ ሁለቱ ብቸኛዎቹ በውጪ መንግስታት የሚንቀሳቀሱና ስርጭታቸውን በአማርኛ ወደ ኢትዮጵያ የሚያስተላልፉ ጣቢያዎች ናቸው። በሌላ በኩል ደግሞ ጁን 16 2011 የወጣው መግለጫ እንደሚያመለክተው እሳት የተባለው የቴሌቪዥን ስርጭትና የአጭር ሞገድ የራዲዮ ስርጭት እንዳይተላለፍ በኢትዮጵያ መንግስት ጃም መደረጉን በመግለጥ ይከሳል። የቻይና መንግስት በኢትዮጵያ የራዲዮና የቴሌቪዥን ስርጭቶችን ለመገደብ የሚያስችል መሳሪያና የቴክኒክ ድጋፍ እንዲሁም ስልጠና እንደምትሰጥ ገልጦ ድርጊቱን ይኮንናል። ኢትዮጵያ ነፃ የሆኑ የመረጃና የዜና ማሰራጫ የሆኑ የኢንተርኔት ድረገጾችን መዝጋቷ የሚታወቅ ነው። የኢትዮጵያ ነፃ ፕሬስ በወቅቱ ባሰራጨው መግለጫ ቻይና ከአፍሪካ አምባገነን መንግስታት ጎን በመሆን የምታሳየውን ድጋፍና እርዳታም እንድታቆም ጠይቋል። በተለይም ለኢትዮጵያ መንግስት ቻይና የኢንተርኔት ፋየርዎል ግንባታ በመገንባት ወደ አደባባይ ብቅ ያለች የህዝብ ነፃነቶች ጠላት ናት ሲል የኮነነው ይህ መግለጫ ቻይና መለስ የራሱን ህገ መንግስት በሚጻረር መልኩ የጭቆና አድማሱን ያሰፋ አምባገነን መሆኑን መረዳት እንዳለባትም ያመለክታል። በሌላ በኩል ደግሞ ባርደር ብሮድካስቲንግ ኔትወርክ BBN ወይም ባርደር ብሮድካስቲንግ ኔትወርክ የተሰኘ አንድ የራዲዮ ጣቢያ ስርጭቶቹ በኢትዮጵያ መንግስት ጃም መደረጋቸውን ገልጾ ከቅርብ ጊዜ ወዲህ ጣቢያው ያገኘው ተደማጭነት ለዚህ ችግር መንስኤ መሆኑን ያመለክታል። ጃንዋሪ 2012 ኤርትራ ወደ ኢትዮጵያ በሳተላይት የምታስተላልፈው ስርጭት ጃም መደረጉን ገልጣለች። ይህንኑ በተመለከተ የማሰራጫ ድርጅቱ ባለቤት የሆነውና ተቀማጭነቱ በሪያድ ሳውዲ አረቢያ የሆነው አረብሳይድ ድርጊቱ ህገወጥ መሆኑን በመግለጽ ለወያኔ መንግስት መልእክቱን ማስተላለፉ ታውቋል። በሌላ በኩል ደግሞ የቤይሩት ምርመራ እንዳመለከተው አረብሳት ጃም የተደረገው ከኢትዮጵያ ቴሌኮሙኒኬሽን ባለስልጣን ታወር መሆኑ ተረጋግጧል። የቻይና መንግስት የራዲዮና የቴሌቪዥን እንዲሁም የኢንተርኔት ስርጭቶችን በመዝጋት ለአምባገነኑ የወያኔ መንግስት ላደረገው እርዳታ ክስና ውግዘት ደርሶበታል። ዛሬ በኢትዮጵያ ውስጥ ማስሚዲያው ወደ ቀብር ወርዷል። በአንድ ወቅት የዲሞክራሲው ፈርጥ ተብሎ የተሞካሹት የሀገሪቷ ነፃ ጋዜጦች በሙሉ ታግደው ከህትመት ውጪ ወጥተዋል። በአዲሱ የፕሬስ ህግ ማተሚያ ቤቶች ማንኛውንም ጽሑፍ ከማተማቸው በፊት ሳንሱር የማድረግ ስልጣን ተጎናጽፈዋል። ጋዜጣ ወይም መጽሔት ለማሳተም የሚያስችል እንዲሁም የግል ማተሚያ ቤት እስካሁን በኢትዮጵያ ውስጥ የለም። ታዲያ ጠቅላይ ሚኒስትር መለስ ዜናዊ የዓለማችን ቁጥር 1 የሚዲያ ጠላት ቢባሉ አያንሳቸውም። ኢትዮጵያ ውስጥ የታሰሩት የስዊድን ጋዜጠኞች ተፈርዶባቸው በወያኔ እስር ቤት ውስጥ ናቸው። ኢትዮጵያ በዓለም የጋዜጠኞች ስደት ቀዳሚውን ስፍራ ይዛለች። በዚህ ሁሉ ጸብደረ ዲሞክራሲ ሁኔታዎች ውስጥ ግን ወያኔዎች የአሜሪካን ወይም የምዕራቡ ዓለም እርዳታ አልተጓደለባቸውም። ይህ ግን የሚቀጥለው እስከ መቼ ነው?